ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጤና ይስጥልኝ። እንደምን ሰነበታችሁ? ሆሳዕና በአርያም ለወልደ ዳዊት ለዳዊት ልጅ ለክርስቶስ መድኃኒት መባል ይገባዋል። ዛሬ የምንማማረው ስለ ሆሳዕና ነው። ሆሳዕና ማለት መድኃኒት ማለት ነው። እንግዲህ በቤተ ክርስቲያን ትኩረት ተሰጥቶ ከሚከበሩ በዓላት አንዱ ሆሳዕና ነው። ሆሳዕና የክርስቶስ ጌትነት የተገለጠበት ነው። ክርስቶስ በዓለም ሳለ ሁለት ጊዜ ጌትነቱ በሰፊው ተገልጧል። የመጀመሪያው በልደት ጊዜ ሰብአ ሰገል ወርቅ፣ ከርቤ፣ ዕጣን ሲያመጡ ጌትነቱ ተገልጧል። ሁለተኛ በሆሳዕና መላእክት፣ ሕፃናትና ሐዋርያት ሌሎችም ሽማግሌዎች አልዓዛርን እንዲያስነሳ አይተው ወደ ቤተ መቅደስ ሲገባ ዘንባባ ይዘው አመስግነውታል። የሆሳዕና ዓላማ ለሰዎች ድህነት ነው። ዋናው ምክንያት ወይም ምስጢሩ ክርስቶስ ከ5 ቀን በኋላ በዕለተ ዓርብ በመልዕልተ መስቀል መከራ ስለሚቀበል ሲሰቀል አይተው ሲሞት ሲታመም አይተው ክርስቶስ የሞተው የታመመው መከራ የተቀበለው ከድካም የተነሳ ነው ብለው ሰዎች እንዲያስቡ ስለዚህ ከ5 ቀን በፊት በመጀመሪያው ሳምንት ማለትም በዕለተ እሁድ ክርስቶስ በሆሳዕና ሲመሰገን ታይቷል። የሆሳዕና ዋና ዓላማ እሱ ነው። ምክንያቱም ሰዎች ይታወቃል፣ ሰው ሲሞት ደካማ ነው፣ መከራ ሲቀበል ደካማ ነው፣ ረሃብ ሲደርስበት ጥም ሲደርስበት ደካማ ነው ብሎ የማሰብ አባዜ ብዙ ጊዜ ይታይባቸዋል እና እንደዚያ ብለው እንዳያስቡ ክርስቶስ የክብሩን ገለጠ ማለት ነው። ክርስቶስ ክብሩን የሚገልጠው ሰዎቹ እርሱን አይተው እንዳይሰናካከሉበት ነው ዋናው ዓላማው። ስለዚህ ከዚያ አንስቶ ተገለጠ። አዎ ክርስቶስ የተገለጠው እኮ ክብሩ ሲገለጥ እርሱ ይበልጥ የሚከብር ስለሆነ አይደለም። ነገር ግን እሱ በመገለጡ የእኛ ክብር ከፍ ከፍ ስለሚል ወይም ደግሞ እሱ ጌትነቱን ለእኛ በመግለጡ እኛ ከመጎዳት ስለምንድን ነው። መምጣቱም ዋናው ዓላማው በዓለም የእርሱ ክብር ለእኛ በመገለጡ እኛ ወደ እርሱ ከፍ ከፍ ስለምን ነው እና ስለዚህ በሆሳዕና ወደ እኛ መጥቶ ተገልጧል ማለት ነው። ሌላው እንግዲህ በማቴዎስ ወንጌል በምዕራፍ 21 በሰፊ ተገልጿል። አህዮቹን ፈታችሁ አምጡልኝ ብሎ ተጫነባቸው ይላል። 2 አህዮች ናቸው። አምጥቶ 14 ምዕራፍ በእግሩ ከተጋዘ በኋላ ሁለቱን ምዕራፍ አጠቃላይ 16 ነው በአህያው በአንዲቱ አህያ ገብቶ ሁለቱን ምዕራፍ ማለት ነው። ሶስተኛው ቤተ መቅደስ ውስጥ ደግሞ 3 ጊዜ ዙሮ ገብቷል። እንግዲህ በዚህ ጊዜ የተከናወነ ታሪክ በጣም ሰፊ ነው። ከነዚህ መካከል ሐዋርያት ሌሎችም ሕፃናት ዘንባባ እየዘነጠፉ አመስግነውታል። በአህያ የተጫነበት ምስጢር ምንድነው ከተባለ በብሉይ ኪዳን በፈረስ ሲጫኑ ነቢያት ዘመኑ ዘመነ ሰላም አይደለም መከራ ነው ለማለት ነው። በአህያ ሲጫኑ ደግሞ የሰላም ዘመን ነው ለማለት ይጠቀሙበት ነበር። ክርስቶስም ሰላምን የሚሰጥ መከራን የሚያርቅ መሆኑን ለመግለጥ በአህያ ተጭኖ ታይቷል። ከዛ በአህያ የተጫነ አሳዳጅ ይዝም ሩጦ አያመልጥም። ክርስቶስም ሲፈልጉት የሚገኝ ካልፈልጉት ደግሞ የማይገኝ አምላክ መሆኑን ለመግለጥ በአህያ ተጭኗል። አዎ ክርስቶስን እኛ ካልፈለግነው አይገለጥም፣ ካልሸሸንም አይርቀንም። ስለዚህ ክርስቶስ የሚገለጥ ከኛ ሩቅ ሳይሆን ግን በባህሪው ከኛ የማይርቅ ማለትም ባህሪው የማይመረመር ቢሆንም ነገር ግን ከኛ በረድኤት በመግቦት የማይርቅ ነው። መከራ ሲደርስብን ስንንገላታ ስንጣማ እግዚአብሔር ከኛ የተለየ ሊመስለን ይችላል። ነገር ግን እግዚአብሔር ከኛ እኛ ከእርሱ እስካራቅን ድረስ ከኛ የማይርቅ ከኛ ጋር የሚኖር ነው። ከኛ የራቀ ሲሆን ለእኛ ከራሳችን ይበልጥ ለእኛ የቀረበ ከኛ የማይለይ እኛ ለራሳችን ከምንቀርበው ይልቅ አብዝቶ የሚቀርብ አምላክ ነው። ስለዚህ በአህያ ተጫነ። ሌላው በዚያን ጊዜ በዘንባባ ይዘው በዘንባባ ዝንጣፊ ሲያመሰግኑት ታይቷል። ይህም ምክንያቱ ምንድነው? በብሉይ ኪዳን አብርሃም ይስሐቅን ሲወልድ መስዋዕቱን ሲሰዋ መስዋዕቱን ልክ ቤተክርስቲያንን ታቦት ይዘን እንደምንዞረው መስዋዕቱን ዘንባባ ዝንጣፊ ይዞ ዙሯል። ከዛም ኢሳይያስ ናሁ ድንግል ትጸንስ ድንግል በድንግልና ጸንሳ
በድንግልና ትወልዳለች ብሎ ትንቢት ሲናገር የዘንባባ ዝንጣፊ ይዞ አመስግኗል። እስራኤልን ባሕረ ኤርትራን ሲሻገሩ ከደስታቸው የተነሳ ፈርዖንን ድል ስላደረገላቸው ጠላታቸውን ስላጠፋላቸው ስለ የእግዚአብሔርን ቸርነት ለመግለጥ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ በባህሪው ምስጉን የሆነ እግዚአብሔርን እናመስግነው በማለት እግዚአብሔርን አመስግነዋልና ስለዚህ ዘንባባ ይዘው ያመሰገኑበትን ያን ስርዓት በመከተል ሐዋርያት ሕፃናት አመስግነውታል። ዘንባባ በእሾህ የተከበበና እሳት የማይበላው ነው። ክርስቶስ ድል ማድረግና ኃይል የማድረግ ስልጣን ስላለው ያንን ለመግለጽ ነው። አዎ እግዚአብሔር በባህሪው ያሰበው ይደረግለታል፣ የተናገረው ይሆንለታል። ስለዚህ እግዚአብሔር ምን ያህል ካህሊ መሆኑን ለመግለጥ ወይም ደግሞ የክርስቶስ ካህሊነቱ እንዲገለጥ ዘንባባ ይዘው አመስግነዋል። በዚህ ጊዜ የሕፃናት በቤተልሔም የሕፃናት ማለትም የኖሎት የሰብአ ሰገልና የመላእክት ምስጋና እንደታየ በዚህ ዕለትም የመላእክት ህብረት የሕፃናትና የሐዋርያት ህብረት ወተደመረ ስብሐተ መላእክት ምስለ ሕፃናት ምስለ ስብሐተ መላእክት የሕፃናት ምስጋና ከመላእክት ምስጋና ጋራ አንድ ሆነ እንደተባለ በአንድ ሆኖ አይተንበታል። ስለዚህ የሆሳዕና ዕለት የህብረት ዕለት የክርስቶስ ጌትነት የተገለጠበት ነው። እኛም ለማስታወስ በየዓመቱ ሆሳዕናን እናከብራለን። ሰዎች ሰሙነ ሕማማትን ዝግጅት እንዲያደርጉ ለማክበር በፍታት በጸሎት እናሰናብታለን። ዘንባባ ይዘን እናመሰግናለን። የዘንባባውን በሁለት መንገድ እንጠቀመዋለን። በቀለበት መልኩ ሰርተን ጠናታችን ላይ እናደርገዋለን። ቀለበት የፍቅር ምልክት የቃል ኪዳን ምልክት እንደሆነ እኛም ከክርስቶስ ጋር ያለንን ቃል ኪዳንና ፍቅር ለመግለጥ እንጠቀምበታለን። ሌላው በመስቀል ምልክት ሰርተን ራሳችን ላይ እናደርገዋለን። የአክሊለ ሦኩ ማስታወሻ ወይም ደግሞ ማሳያ አድርገን እንወስደዋለን እና ስለዚህ ዘንባባውን አሁንም ይዘን ስናመሰግነው አዎ ክርስቶስ በባህሪው የማይመረመር ባህሪው የማይታይ ቢሆንም ነገር ግን ከኛ ሳይርቅ ባህሪው ከሁሉ በላይ መሆኑን የሚገልጥ ነው። ስለዚህ ዘንባባ ይዘን ስናመሰግን ያን የቀድሞውን የክርስቶስን ጌትነቱን ልዑልነቱን እንገልጥበታለን። የሆሳዕና በዓል እንግዲህ ከሌሎች ለየት የምናደርገው የሚለው የብሉይ ኪዳንን የሐዲስ ኪዳንን አስታውሶ ወደ ክርስቶስ መድኃኒትነት ከፍ ከፍ የሚያደርገን ማለት ክርስቶስ የባህሪ አምላክ መሆኑን እንድንረዳ የሚያደርገን በዓል ነው። እንኳን ለበዓለ ሆሳዕና አደረሳችሁ። መልካም በዓል። ሰብስክራይብ ያድርጉ።